ዘረኝነትና ሃይማኖተኝነት በጣም ይመሳሰሉብኛል። እንዳደግበት ቤት ነው የምትመስለው። ይኸውልህ ትግሬ ልጅ ቢወልድና ሁለት ጥሩ ኦሮሞዎች ወስደው ቢያሳድጉት ከልጅነቱ ልጅ ኦሮሞ ሆኖ ነው የሚያድገው። በቃ ኦሮሞ ነው። ሁለት ኦሮሞዎች ወልደው ትግሬ ቤት ቢያድግ ልጁ በትግሬ ባህል እስካደገ ድረስ ትግሬ ነው። እኛ ነን ዘር ቆጥረን ከፋፍለን አንተ ኦሮሞ አንተ እንትን ነህ። በቃ ያደግበትን ካልቸር ነህ እንጂ ሰው ነህ። ልክ እንደዛ ነው ሃይማኖትም። ጉራጌ ማዳብት ቢያደርግህ ጉራጌ ሆነ ታድጋለህ። አማራ ማዳብት ካደረገ እንደዛ። እዚህ እኛ የምንይዘው አንድ አዝመራ የሚባል ልጅ አለ። ከኢትዮጵያ አዳብት ተደርጎ የመጣ ልጅ ነው። አሁን ትልቁ ነው ኔቪ እየሄደ ነው እና እናቱም አባቱም ነጮች ናቸው። በልጅነቱ ነው ከሐዋሳ 1 ዓመት ሳይሞላው ይዘውት የመጡት። አዝመራ ነው ስሙ። አንድ ቀን አዝመራ ኢትዮጵያ ሄደ ቪዚት ታደርጋለህ ወይ ብዬ ጠየቁት። ለምን እኔ እኮ አሜሪካዊ ነኝ እኔ ኢትዮጵያዊ አይደለሁም አለኝ ኮስተር ብሎ። እንጀራ አይበላም አያውቅም። በቃ ያደገው እንደ ነጭ ነው። በቃ ነጭ ነው። ከለሩ ብቻ ነው እኔን የሚመስለው። ሃይማኖትም እንደዛ ነው። የሚገርምህ በኦርቶዶክስ ቤት ታድጋለህ፣ ኦርቶዶክስ ነህ። አንለስ የሆነ ሰዓት ላይ ቆም ብለህ አንብበህ ለራስህ ኦርቶዶክስን ብትሆን በራስህ አንብበህ ተረድተህ ካልሆንክ ጴንጤ ቤት ካደግ ጴንጤ ነህ፣ ሙስሊም ቤት ካደግ ሙስሊም ነህ። የተሰጠህን ነው የምትሆነው፣ የተማርከውን ያስተማሩህን። አንዳንድ ጊዜ ቆም ብለህ አስበህ ኦኬ እኔ መጽሐፍ ቅዱስን አንብቤ ነው እግዚአብሔርን መከተል ያለብኝ ብለህ ለራስህ አንብበህ ተረድተኸው እንዴት ሆኖ እንደዳንክ፣ ለምን እዚች ምድር ላይ እንደምትኖር፣ ኃጢአት እንዴት ሆኖ እንደመጣ፣ በማን እንደመጣ፣ እግዚአብሔር ከክርስቶስ በፊት ምን እንዳደረገ፣ ከክርስቶስ በኋላ ምን እንደሚጠበቅብን፣ ምን ማድረግ፣ እሱን ሁሉ አንብበህ ለራስህ ከተረዳህ የእምነት ሰው ትሆናለህ። ገባህ? ጎሳ አይኖርህም። አንዳንድ ጊዜ ብዙ ተከታይ ስላላት ወይም ጴንጤም ትሁን ኦርቶዶክስም ትሁን ካቶሊክም ትሁን ሙስሊም በቃ ትክክል ነው ትላለህ። ግን ተከታይ ማፍራት ቀላል እኮ ነው። ሂትለር እኮ ተከታዮች ነበሩት። 6 ሚሊዮን አይሁድ ሲጨፈጭፍ በልግደል የሚሉት ተከታዮች ነበሩት። አሳምኗቸው። አይዲዮሎጂውን ማሳመን በጣም ቀላል ነው ለሰው። ትክክለኛው ነገር ግን ለሰው ልጅ መሆን ያለበት ለራስህ ማወቅ ነው። ክርስቲያን ከሆንኩኝ መጽሐፍ ቅዱስን ማወቅ አለብኝ። ኦርቶዶክስ ሆኜ ነው ያደግኩት፣ ስለዚህ ከኦርቶዶክስ ውጪ ሁሉ ሰው ሲኦል ነው የሚገባው ብለህ ካሰብክ የእግዚአብሔር ሉዓላዊነት አልገባህም ማለት ነው። እግዚአብሔር ሰውን ሁሉ ይወዳል። ጴንጤ ነኝና እኔ ጴንጤ ብቻ ነው የሚድነው ብለህ ሌላ ሁሉ ጠፍቷል ብለህ የምታስብ ከሆነ እግዚአብሔር አልገባንም። እግዚአብሔር ክርስቲያን መጽሐፍ ቅዱስን አውቆ ለራሱ ካልተረዳ በስተቀር የሆነ እምነት አባል ስለሆንክ እንዴት ልትድን ትችላለህ? በየት በኩል? እግዚአብሔር ሁሉን ይወዳላ። ገባ? ለአንተ እንትን ስለሆንክ ብቻ አዳልቶ የሚያደርግልህ ነገር የለም። አንተም ልጁ ነህ፣ እኔም ልጁ ነኝ። ገባ? ለዛ ነው እኔ ኢትዮጵያ፣ እስራኤልና አሜሪካ ኖሬያለሁ። ሃይማኖትን ሳስብ ያስገርመኛል። ሁሉም ቦታ አንድ አይነት ነው። ተወልደህ ያደግክበትን ነው የምትሆነው። እስራኤል ሀገር ይሁዲዎቹ አይሁዳውያኑ አናክኑ ይሁዲም ይላሉ። እኛ ይሁዲዎች ነን። እስቲ 2 ይሁዲዎች ወልደው፣ ምክንያቱም አረቦችም ይኖራሉ እስራኤል ሀገር። አረብ እስራኤላውያን አሉ፣ ከዛ አይሁዳውያን አሉ። አይሁድ ቤት ተወልዶ አረብ ቤት ቢያድግ አረብ ሙስሊሞችም አሉ፣ አረብ ደግሞ ክርስቲያን፣ የተወሰኑ ጥቂት ክርስቲያኖችም አሉ። አይሁድ ሆኖ ተወልዶ በልጅነቱ ምንም ሳያውቅ የአረቦች ወስደው በሙስሊም የሃይማኖት ስርዓት ቢያሳድጉት፣ ማንም ሳይነግረው አይሁድ እንደሆነ ቢያሳድጉት በቃ ሙስሊም ሆኖ ነው የሚያድገው። የአረብ ልጅም አይሁድ ቤት ቢያድግ አይሁድ መሆኑ አይቀርም። ግን አያችሁ፣ አይሁድም አይሁድ ቤት ስለሚያድግ አረብን ጠልቶ ያድጋል። አረቡም ደግሞ አረብ ቤት ስለሚያድግ አይሁድ ጠልቶ ያድጋል። ሙስሊምም ክርስቲያን ጠልቶ ያድጋል። ክርስቲያን ደግሞ ሙስሊም እያንቋሸሸ እየጠላ ያድጋል። የነገሩህን እኮ ነው። ቁጭ ብለህ ግን ለራስህ መጽሐፍ ቅዱስን ገልጠህ ስታነበው ምን ያክል የሰው ሀሳብ ከእግዚአብሔር ሀሳብ እንደራቀ ያስተምራል። የመጽሐፍ ቅዱስ ዋና ነገር እኮ ፍቅር ነው። አይገርምም? እኛ ደግሞ ሚስ ያደረግነው ዋና ነገር ፍቅር ነው። በፍቅሩ ሄዳን ነው። እኛ ፍቅር አናውቅም። ይረብሻል፣ ይቀላቀላል ትንሽ። እግዚአብሔር ይርዳን። ችል ለማለት ነው። መልካም